በዴልሂ ከተማ ግርግር ከበዛባቸው መንገዶች ራቅ ብሎ በአንድ አሮጌ ድልድይ ስር ራጁ የሚባል ቀጭንና ደካማ ልጅ ይኖር ነበር። እድሜው ገና 10 ወይም 11 ቢሆንም ፊቱ ግን እንደ ትልቅ ሰው የዛለና የደከመ ይመስላል። እግሩ ላይ የሚያደርገው ጫማ አልነበረውም። ፀጉሩ የተዝረከረከ ነበር። ልብሱም ንፋስ በቀላሉ እስከሚያሳልፍ ድረስ የተቀዳደደ ነበር። ቀኑን ሙሉ ቆሻሻ ይለቅማል። ፕላስቲክ ጠርሙሶችን ይሰበስባል። አንዳንዴም ጥቂት ገንዘብ ለማግኘት በትራፊክ መብራቶች ላይ ይደንስ ነበር። የሚደንሰው ገንዘብ ብቻ ለማግኘት አልነበረም። ይልቁንም ሲደንስ ትንሽም ቢሆን ደስታ ይሰማው ነበር። እንዲሁም ረሃብ ሲያደክመው ብርታት እንዲሰማው ይደንስ ነበር። ዛሬም እንደተለመደው አድካሚን ውሎ አሳልፎ ነበር። ሌሊቱም እንደ ሁልጊዜው ነበረ። ሆዱ በረሃብ ይላወሳል። መተኛት አልቻለም። በመንገድ ዳር በሚገኝ አንድ አሮጌ ሱቅ ደረጃ ላይ ተጠቅልሎ ተቀመጠ። ወደ ሰማይ ተመልክቶ ከከዋክብት ባሻገር ያቺ ገና በልጅነቱ ጥላው የሄደችውን እናቱን እንደምትመለከተው ተሰማው። አባቱን የት እንዳለ ግን አያውቅም ነበር። በሌላ በኩል በዴልሂ ከሚገኙት ባለጸጋ ሰፈሮች በአንዱ የቪክራም ቤተ መንግስት የሚመስል ቤት ነበር። ቪክራም ስሙ በነዳጅ በጨርቃ ጨርቅና በንብረት ንግድ የታወቀ ነበር። ፎቶው በሁሉም ጋዜጦችና የንግድ መጽሔቶች ላይ ይወጣ ነበር። ነገር ግን ከዚህ አንጸባራቂ ህይወት በስተጀርባ ጥልቅ ሐዘን ነበረ። ልጁ አናያ የእናቷን ህይወት በወሰደው አደጋ ምክንያት የእግሯን እንቅስቃሴ አጣለች። በአትክልቱ ስፍራ ቢራቢሮዎችን ታባረር የነበረችው የ8 ዓመት ልጅ አሁን በዊልቸር ላይ ተቀምጣለች። በመስኮት ወደ ውጭ መመልከት ብቸኛ ጨዋታዋ ሆኗል። የህይወቱ አካል እዚያ መንገድ ላይ የጠፋ ይመስል መንገዱን ትመለከት ነበር። ቪክራም ያልሞከረው ነገር አልነበረም። ሐኪሞች፣ ጸሎቶችና ሕክምናዎች ሞክሮ ነበር። ነገር ግን ለአናያ የእግሮች ጥንካሬም ሆነ የፊቷ ፈገግታ አልተመለሰም። አንድ ቀን ከሰዓት በኋላ ባልተለመደ ሁኔታ ጸጥታ ሰፍኖ ነበር። የፀሐይ ብርሃን በአትክልቱ ስፍራ በደማቁ ይታያል። ለስላሳ ነፋስም አበቦቹን ያንቀሳቅሳቸዋል። አናያ ከአሳዳጊዋ ጋር ዝም ብላ ተቀምጣ ነበር። በድንገት ቁጥቋጦው ውስጥ የሆነ ነገር ተንቀሳቀሰ። አንድ ቀጭን ልጅ በባዶ እግሩ ፊቱ በአቧራ ተሸፍኖና ፀጉሩ ተዝረክርኮ ወደ ውስጥ ሰርጎ ገባ። ራጁ ነበር። አናያ መጀመሪያ ደነገጠች፣ በኋላ ግን ጉጉት አደረባት። ራጁ እሷን ተመልክቶ ምንም ሳይናገር ፊቱን በማሳበጥ አሳቃት። አይኑን እያሽከረከረ ጉንጮቹን እየነፋ ከዚያም ዘሎ እንደወደቀ መስሎ አሳያት። አናያ ለጥቂት ጊዜ አፍጥጣ ተመለከተችው። ከዚያም በከንፈሮቿ ትንሽ ፈገግታ ታየ። ራጁ እንደ ማበረታቻ ወስዶት በሚያስቅ ሁኔታ መደነስ ጀመረ። አንዳንዴ እንደ ተላላኪ፣ አንዳንዴም እንደ ፊልም አክተር እየሆነ ያስቃት ጀመር። ለስላሳ ሳቁ አካባቢውን ሞላው። አናያ ከብዙ ወራት በኋላ ለመጀመሪያ ጊዜ ሳቀች። በዚያ ቅጽበት ቪክራም በረንዳ ላይ ቆሞ ልጁ ስትስቅ በማየቱ ደነገጠ። ራጁ ብዙም ሳይቆይ ወደ መጣበት ተመለሰ። በሚቀጥለው ምሽት ራጁ በድጋሚ በዝምታ ሲመጣ አናያ ቀድማ ተጠብቀው ነበር። ዛሬ ምን ታሳየኛለህ ብላ በደስታ ጠየቀችው። ነገር ግን በዚህ ጊዜ ሁኔታው የተለየ ነበር። ቪክራም ራሱ እዚያ ቆሞ ነበር። ልጁ በፍርሃት ደነገጠና ዘበኞች የሚያባርሩት መስሎት ወደ ኋላ ፈገፈገ። ቪክራም በጥብቅ ድምፅ ስምህ ማን ነው ብሎ ጠየቀ። ራጁ ብሎ በቀስታ መለሰ። ለምን እዚህ ትመጣለህ? ራጁ አንገቱን ደፍቶ ጌታዬ፣ ያቺ ትንሽ ልጅ በጣም አዝና ስለነበር ላስቃት ብዬ ነው የመጣሁት። ምንም ነገር ለመውሰድ አልመጣሁም አለ። የቪክራም የፈጠጡ አይኖች ረገቡ። በዚያው ቅጽበት አናያ አባዬ አታባረው፣ እሱ እኮ ጓደኛዬ ነው አለች። አይኖቿ በደስታ ያበሩ ነበር። ቪክራም ተንፍሶ እሺ በየምሽቱ መምጣት ትችላለህ፣ ግን በስርዓት ተጫወቱ አለው። የራጁ አይኖች በደስታ በሩ። በዚያ ምሽት የአትክልቱ ስፍራ በድጋሚ በሳቅ ተሞላ። በየምሽቱ የአትክልቱ ስፍራ ትንሽ የመድረክ ስፍራ ሆነ። የራጁ አስቂኝ ዳንሶች፣ ድምጾች
እና የአናያ ሳቅ አካባቢውን አደመቁት። ቀስ በቀስ አናያ የበለጠ መንቀሳቀስ ጀመረች። መጀመሪያ ጨበጨበች፣ ከዚያም ዊልቸሯን በራሷ መግፋት ጀመረች። አንዳንዴ የራጁን እንቅስቃሴዎች ልትደግም ትሞክር ነበር። ቪክራም ከሩቅ ሆኖ በመገረምና በደስታ ይመለከት ነበር። አንድ ቀዝቃዛ ምሽት አናያ ራጁ ለመቆም መሞከር እፈልጋለሁ አለች። ቪክራም በፍጥነት እጆቿን ያዛት። በአይኖቿ ውስጥ ምንም ፍርሃት አልነበረም። ራጁ በቀስታ እኔ እዚህ ነኝ አትፍሪ አላት። አናያ ጥንካሬዋን ሁሉ ተጠቀመች። ራሷን ጥቂት ሴንቲሜትር ከፍ አደረገች። ጥቂት ብቻ ቢሆንም እንደ ተአምር ተቆጠረ። የቪክራም አይኖች በእንባ ተሞሉ። ራጁን በደስታ ዘለለ። ከዚያ ቀን ጀምሮ አናያ በየቀኑ ተለማመደች። ቀስ በቀስ አካሏ እየጠነከረ በራስ መተማመኗም እየጨመረ ሄደ። አንድ ምሽት ፀሐይ ስትጠልቅና ሰማዩ ወርቃማ ሲሆን አናያ ዛሬ እራመዳለሁ አለች። ሁሉም ትንፋሻቸውን ዋጡ። እግሮቿን መሬት ላይ ያኖረችና አንድ የሚንቀጠቀጥ እርምጃ ተራመደች። ከዚያም ሌላ አንድ የሚያምር እርምጃ አስከተለች። ልትወድቅ ስትል ራጁ እጇን ያዛት። አናያ በደስታና በለቅሶ ተሞላች። በዚያ ምሽት ቪክራም ራጁን ወደ እሱ ጠርቶ በቀስታ እንዲህ አለው፣ ራጁ አንተ እንግዳ ብቻ አይደለህም፣ አንተ አሁን የዚህ ቤተሰብ አባል ነህ አለው። ራጁ በሚንቀጠቀጥ ድምፅ ጋሼ ይህ ማለት ከእንግዲህ መንገድ ላይ አልኖርም ማለት ነው ብሎ ጠየቀ። ቪክራምም አዎ ዳግመኛ ጎዳና አትኖርም ብሎ መለሰለት። አናያ ፈገግ ብላ አሁን አንተ ወንድሜ ነህ አለችው። በዚያች ሌሊት ራጁ ለመጀመሪያ ጊዜ ለስላሳ አልጋ ላይ ተኛ። ሆዱ ጠግቦና ልቡ በሰላም ተሞልቶ አረፈ። ቀናቶች አለፉ። ራጁ ትምህርት ቤት መሄድ ጀመረ። አናያ ቀስ በቀስ እንደገና መራመድ ተማረች። ቤቱ ከእንግዲህ ጸጥተኛ አልነበረም፣ በሳቅና በደስታ ተሞላ። የሀገሩ ሰዎች እንዲሁም ጋዜጠኞች አንድ ባለጸጋ ሰው የጎዳና ተዳዳሪ ልጅ ማስገባቱን እየተቹ ያወሩ ነበር። ነገር ግን ቪክራም ለሁሉም ጥያቄዎች በአንድ መስመር መልስ ሰጠ። የልጅ ፈገግታ ከሚሊዮኖች ወሬ በላይ ዋጋ አለው የሚል ነበር። ራጁ ከእንግዲህ የጎዳና ልጅ አልነበረም። እሱ ለቤተሰቡ እንደ ወንድም፣ እንደ ልጅና የራሱ ሕይወት ላይ ደግሞ እንደ ጀግና ነበር። አናያ በየቀኑ እየጠነከረች ሄደች። አይኖቿን በተስፋ አበሩ። ቤቱ ትልቅ ብቻ ቤት አልነበረም። ፍቅር ከገንዘብ በላይ ዋጋ የሚሰጥበት እውነተኛ ቤት ሆነ። እውነተኛ ደግነትና ፍቅር በገንዘብና በስልጣን ሊፈወሱ የማይችሉ ቁስሎችን መፈወስ ይችላል። የዛሬ ታሪካችን ይህን ይመስላል። ሌሎች ታሪኮች እንዲደርሱ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አግዙን። እናመሰግናለን።